እውነቴን ነው አይቻለሁ በልቤ ሲሪየስሊ ቅጣት ማለት ነው ሂጂ አሁን ትተኝና ለምን አጥር እንደወጣው የማን ቤት እንደገባ አረጋግጠሽ ትረጋግጥ እሺ የሰው ቤት በአጥር ዘልዬ ገባሁ ከዛ ምን አደረኩ የሰው ቤት ገብቼ ፖሊሶች ምናምን ይዘው ዘመን ናቸው ያጎቴ በጣም እንዴ ታጎቱን ያልፋል አይ ታገላ ከ3000 ከ2000 በላይ ነው ማንነት አና ዱፉ ጀና በገነጋን ዱፍት ምን አልሽኝ አንቺ ዘፋኝ ነበርክ ወይስ ምንድን ነህ ድሮ ወሬ ምንድን ነው አልኩህ እንዴ ኢየሱስ ክርስቶስ ልደት በኋላ ነው እንጂ አዲስ ኪዳን በሚለው ምን እንደምትሰጥ ሰበጉዳ ከሚለው አጠገብ ኢልሞ ወይቱ ብሏል በቃ ኢልሞ ወይቱ በጣም ለብዙዎች እናት የነበረች መልካም ሴት ነች ህልሙ ውስጥ መጨረሻ ላይ ምን አደረገ እየረሳሁት ነው ትንሽ እያስታወስኩ ለምን እንደገባ ጋይስ ዋን ፍላወር ለምን ነበር ጋይስ ደብሎ ጋይስ ማይ ፋሚሊ በሶስት ነው የሚባዛ ምንም አያስደስ ፋሲል ጋይ ቴንክ ሶ ማች በሶስት ነው የሚባዛው ጋይስ ደብሎ አራ ጋይስ በሶስት ነው የሚባዛው አራ ጋይስ ሆፓዬ ወንድሜ ኖፕ ጋይስ በሶስት ነው የሚባዛው ምንም አያስደስ አራ ጋይስ ታይ እሺ የሰው ቤት በአጥር ዘልዬ ገባሁ ከዛ ምን አደረኩ የሰው ቤት ገባሁ
አንቺ ቆይ ምንድነው ተከታታይ የሰዎች ሚስቶች ጋር የራሴ ሚስቶች ጋር ግን ባጭር መውጣት እኔ ነኝ በሩን የሰራሁት ማለት ነው። እኔ ነኝ በሩን የሰራሁት ማለት ደግሞ የበሩን መውጫ መግቢያ ማውቀዋለሁ ማለት ነው። በአጥር መውጣበት በፖሊስ የሚያዝበት ምክንያት የለብን። አንቺ ቆይ ለስንት ዓመት ተኝተሽ ነው የሁሉ ነገር የምታዩ? ለአንድ ቀን ነው መሰለኝ ወይስ ደግሜ ተኝቻለሁ? አይዶን አላውቅም። ብቻ ግን በጣም ብዙ ረዥም ህልም ነበር እና ጋይስ ታይሚንግ እንጠቀም። ታይሚንግ እንደዚህ አይነት ተከታታይ ፊልም በህልምሽ እያየሽ ታይሚንግ እውነቴን ነው አይቻለሁ። በልቤ ሲሪየስሊ ቅጣት ማለት ነው። ሂጂ አሁን ትተኝና ለምን በአጥር እንደወጣው የማን ቤት እንደገባው አረጋግጠሽ ትመጫለሽ። እዚህ ጋር ሂጂ ተኝና በህልምሽ አረጋግጠሽ ነይልኝ። አሁንማ እንዴት ይመጣል ታዲያ? ነገ እንኳን መጥቼ እነግርሃለሁ። አይ ቅጣት ነው። ሂጂ ተኝተሽ አረጋግጠሽ ነይ። እኔ ታስሬማ ዝም አልልም። ፖሊስ አይደል እንደያዘኝ? አንቺ ምን ሆነሻል? ፖሊስ ያዛት ነው አይደል ያልሽ? አዎ የትንሽ ማለት ትንሽ ወይ ሰው ቤት በአጥር አልሽኝ እኮ አረጋግጠሽ ነይልኝ ሂጂና እኮ ተኝቼ ማለት ነው። እንቅልፍ አይዘኝም አሁን። ለምን ጌም ላይ ነው ትኩረቴ። ነገ ደግሞ አሁን ደግሞ ትንሽ ከጌሙ እንደወጣው እተኛለሁ። ከዛ ነገ ደግሞ መጥቼ ከመጀመሪያ እስከ መጨረሻ እነግርሃለሁ። ቁጭ ብዬ እንደዚህ አስቀምጬ። ለምን በእንትን በፊልም ለምን አታሳትሚውም? እና በፊልም ተከታታይ ፊልም ነው ቁጭ ብዬ ቤት ልየው እንጂ አንቺ እየነገርሽኝ ይደክምሻል አይን ሁሉ። እሺ ፖሊሶቹ ከመጡ በኋላ እሺ በአጥር ለውጣ ስል ፖሊሶቹ መተያዙኝ? አዎ ሰው ይዘው ሄዱ። ሱሪ አድርጌያለሁ አይደል? ራቼ አቤት ማልታቴ ማለት ረነት ሚካታ ደኔ ጓጓው እኮ እነግርሃለሁ። ቆይ ማለቴ ደግሜ ካልተኛው አይመጣልኝም። እንደዛ እውነት ህልም መስሎ ነው የሚታየኝ። ልክ ስታሰር ነው እንደሚጠፋብሽ፣ ልክ ፖሊሶች ሲይዙኝ ነው የሚጠፋብሽ ህልም። ፖሊሶቹማ አንተማ በአጥር ዘለልክ። በአጥር እንደዘለልክ ፖሊሶቹ ወሰዱክና ሲሄዱ ከዛው ትንሽ ቆይ ላስታውስ። እስከዛ ቅጣቱን ንገረኝ። ቃሪያ እኔ ቃሪያ የለም ቤት ውስጥ። እውነት ከፈለክ ኩኪስ አለኝ፣ ኩኪስ እበላለሁ። ቅጣት ነው ኩኪሱ፣ ቅጣት ነው። ኤፒሶድ አለው ነው። ኧረ ሲዝን አለው እንጂ አንቺ ወደዛ ትጃጃ ሄደሽ ቃሪያ ብይልኝ እንዴ። ቃሪያ የለኝም አልኩህ። አትጃጃል እንጂ ቃሪያ የለኝም አልኩህ። ቃሪያ የለኝም። አንተ እልሙን እንዳልዘረግፍልክ እንዳለቀሽ ንገረኝ። ችግር ወረዳለሁ እንዳልዘረግፍልህ ብላክ እንዳልዘረግፍልህ ገንዘብ ስጠኝ፣ አለበለዚያ ህልሙን እናገርባለሁ። በእኛ ቀጣይ እሱ ነው የቀረሽ እኮ። ሂጂና እኛ ቤት ሽንኩርት፣ ቃሪያ፣ ድንች ምናምን ነገር የለም። ሴት አይደለሽ እንደ አንቺ? ሴትም ብሆን ያው እኔ የምሰራውና የምበላው ሌላ ምግብ ነው። በቃ እኔ የተለየው ምግብ ነው የምበላው። በቃ ቃሪያ፣ ሽንኩርት ምናምን ነገር አልሰራም። ምንድን ነው የምትሰሪው እንዴ? በቃ እኔ ቃሪያና ሽንኩርት አልበላማ። አንተ ምን ነው? እኔ ቃሪያና ሽንኩርት እንዴት ነው ከትፌ የምሰራውና የምበላው? እኔ ማለት ነው ምን እንደማደርግ ታውቃለህ? እንዲ ሊጠፋ አላበቃ ምን እንጀራ ምናምን አልከግርም። ከውጭ ነው የምገዛው እንጀራ። እና ደግሞ ወጥ ሰራ ደግሞ ውሃ ጥዳለሁ። ውሃ ከጣድኩ በኋላ ትንሽ ዘይት ጠብ አደርግበትና ሽሮ ብትን አደርግበት፣ ጨው አደርግበትና እበላለሁ። በቃ እንጀራ ገዝቼ እንጂ ሽንኩርት፣ ቃሪያ ምናምን ነገር የለኝም። ሽሮ እኮ መጠን ነው። እሱን ተቀቢልኝ ፊትሽ። ሁለተኛ ሽሮውን ቢልኝ
ሶስተኛ ሽሮውን ፀጉርሽ ላይ ድፊልኝ። አንዴ እኮ ስለመቀባት አውርታል። ሽሮ ተቀቢ አልክ። አሁን ደግሞ ድፊ። እንዴ ሽሮ እንዴት ይደፋል? አንተ ምግብ አይደል? አናቴ ላይ አልደፋም እኔ። የሚበላ ምግብ ኃጢአት ነው። ኃጢአት ውስጥ እንገባለን። አንተ ኃጢአት አታስብም እንዴ? መሬት ላይ ውሃ ደፍተሽ ተንከባለልኝ። ኧረ ግፍ ነው ናቸው አላሳዝንም። ውሃው ግፍ ነው። መሬት ላይ መድፋት ውሃውን ግፍ ነው ወይስ ምንድን ነው? ንገሪኝ። ሰው ይፍረደኝ፣ ይፍረደል ሰው። ምን ብሎ ግፍ ነው። እኔ በቃ እኔ ችግር የለውም። ትንሽዬ እኛ ቤት ትንሽዬ ዱቄት ከጎረቤት ተውሼ እመጣለሁ። እሱን እቀባላለሁ። ጅል ውጭ ልኝ። እኔ ከሌላ ሰው ጋር ልጫወትም እንዴ? ችግር የለውም። ቅጣት አልፈልግም። እሺ ችግር የለውም። እነግርሃለሁ እኔ። እሺ እንትኑ አድርጊና ፊልተር ቀይሪና አየሌን አየሉዳ ብለሽ ዝፈኝልኝ። አየሌን አየሉዳ፣ አየሌን አየሉዳ። የማንን ነው? የማንን ልበል? የማንን ላርግደ? ፊልተር እንትና ማን ነበር ስሙ? ሻንቆ። እሺ ረዝገት እኔ ጥሩ ልጅ ነች። ዝገት አይደለም፣ ይቅርታ አድርግልኝ። ከነገ ጀምሮ ቃሪያም ምንም እገዛለሁ። እሺ ከእናንተ ጉልት እንዲህ ያለ ወደ ታች ስትወርጂ ፊልተሩ ያለ ሰው አለ። በያው አሪፍ ነው። እሺ በይ በላ አንተ አየሌን አየሉዳ፣ አየሌን አየሉዳ፣ አየሌን አየሉዳ። ኦሽንዴኛ ረሲት ጉርቴ ራቼ ኳምብራ ቀየሩዳ፣ ከምብራ ቀየሩዳ። ቀየሪ 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 ዩቲ ቀየሪ 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 ሚቲካ እና ምንድን ነው ታዲያ የምለው? አየሌን አየሉ ቀየሩ። ከጀመርሽ ካልቀረማ ዩቲ ቀየሩ። ቀጥልኝ። ዩቲ ቀየሪ ቀጥ። አንቺ ብዙ ማልቆ ዱበርቲ ለሜሮ ማልቆ ማተም ቤከራ ማሊያቲ መረጤ ትላልታ አብጁ ያንስ ሞ እንደ በርሲታ ዘድኒ እንደ በርሲታ